በዓለም ታሪክ ውስጥ በእውነትም የክህነትን ስራ ከንግስና ጋር አስተባብረው አገር ይመሩ የነበሩት የላስታ ነገስታት ናቸው። ኢትዮጵያ በ12ኛው መቶ ክፍለ ዘመን በካህናት ነገስታት ትመራ እንደነበር የውጭ ጸሐፊዎች ሳይቀር ምስክርነታቸውን ሰጥተዋል። የምዕራብ አውሮፓ ክርስቲያኖች በመስቀል ጦርነት ወቅት ያልጠበቁት ሽንፈት በመካከለኛው ምስራቅ የእስልምና ኃይሎች ሲገጥማቸው አጋዥ ይሆናል ብለው በምናባቸው የሳሉት ነው ተብሎ የሚገመተው ቄስ ንጉሥ ዮሐንስ መገኛ ሊሆን ይችላል ተብለው ከተገመቱት አገሮች አንዷ ኢትዮጵያ ነበረች። ምናልባትም ከጊዜው መገጣጠም ከታሪኩ መመሳሰል የኢትዮጵያ ነገስታት እውነተኛ ካህናት መሆናቸውና መሰል ነገሮችን ካስተዋል ይፈለግ የነበረው ቄስ ንጉሥ ዮሐንስ ትክክለኛው የኢትዮጵያ ንጉሥ ሊሆን የመቻሉ ግምት ከፍ ያለ ነው። ይህንን የሚያጠናክር ተጨማሪ ማሳያዎችን ማቅረብ ይቻላል። ለምሳሌ ከ14ኛው እስከ 18ኛው መቶ ክፍለ ዘመን የተሰሩ ቀደምት የዓለም ካርታዎች ኢትዮጵያን የቄሱ ንጉሥ ዮሐንስ መገኛ አድርገው አስቀምጠዋታል። ብሬወር የተባለው በቄስ ንጉሥ ዮሐንስ ላይ ጥልቅ ምርምር ያደረገው ጸሐፊ ቄስ ንጉሥ ዮሐንስ ሐሳባዊ ሳይሆን በእርግጠኝነት በአካል በሆነ መልክዓ ምድራዊ አካባቢ የነበረ ሰው እንደነበር ይሞግታሉ። ጃኩሊን ፕሬን የተባለችው ጸሐፊ ቄስ ንጉሥ ዮሐንስ በትክክል የነበረና ይኸውም የኢትዮጵያ ንጉሥ ይምርሃነ ክርስቶስ ነው በማለት ሐሳቧን አስፍራለች። እንደ ፕሬን ገለጻ ንጉሥ ይምርሃነ ክርስቶስ ከሮሙ ንጉሠ ነገሥት ጋር ኢየሩሳሌምና ሮም በነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በኩል ግንኙነት ያደርጉ እንደነበር አስፍራለች። በገድለ ይምርሃነ ክርስቶስ በተደጋጋሚ በንጉሥ ይምርሃነ ክርስቶስ ዘመን ሮማውያን ከኢትዮጵያ ጋር የጠበቀ ግንኙነት እንደነበራቸው ተጠቁመዋል። ከላይ እንደተመለከተው በብዙ መልኩ ሲታይ አብዛኞቹ የታሪክ ማስረጃዎች በመተባበር የሚጠቁሙት ቄስ ንጉሥ ዮሐንስ ተብሎ በታሪክ የሚታወቀው ሐሳባዊ መሪ ሳይሆን በእውነት የነበረ ክህነትን ከንግስና ጋር አስተባብሮ የያዘና የዘመነ ላስታ ኢትዮጵያዊ መሪ መሆኑን ነው። በዚህ ረገድ ምናልባትም ይህ ሐሳብ መንሸራሸር የጀመረው በ12ኛው መቶ ክፍለ ዘመን የመጀመሪያው ሩብ ዓመት ገደማ ስለነበርና በዚያን ጊዜም የኢትዮጵያ ንጉሥ ይምርሃነ ክርስቶስ እንደመሆኑ ይህ ሰው በራሱ በይምርሃነ ክርስቶስ ሊወከል እንደሚችል የሚሰጠው ግምት ከፍ ያለ ነው። ይምርሃነ ክርስቶስ ክህነትን ከንግስና ጋር አስተባብሮ በመያዝ በታሪክ የመጀመሪያው ኢትዮጵያ ንጉሥ ሳይሆን አይቀርም። ይሁንና ቄስ ንጉሥ ዮሐንስ ከኢትዮጵያ ጋር ያለውን ዝምድና የበለጠ ለመረዳት ሰፊ ጥናት ማድረግ እንደሚገባ መጠቆሙ ተገቢ ነው። በላስታ ቅዱስ ላሊበላ ሊቃውንተ ቤተ ክርስቲያን ትውፊትን መሰረት አድርጎ በሚነገረው መሰረት የቅዱሳን ካህናትና ነገስታት የንግስና ዘመናቸው እንደሚከተለው ነው። ቅዱስ ይምርሃነ ክርስቶስ ከ1076 እስከ 1116 40 ዓመት፣ ቅዱስ ሀርቤው ወይም ገብረ ማርያም ከ1116 እስከ 1157 40 ዓመት፣ ቅዱስ ላሊበላ ወይም ገብረ መስቀል ከ1157 እስከ 1197 40 ዓመት፣ ቅዱስ ናኩተላብ ከ1197 እስከ 1237 40 ዓመት የገዙ ናቸው።